እጄ ከኔ ጋር ትሁን የሚለው ጸሎት ያቤጽ ከጸለያቸው አራት ጸሎቶች አንዱ ነው። ያቤጽ በረከትን ስለምን ያገሩን መስፋት ስለምን ያለ እግዚአብሔር እጅ ሊሆን እንደማይችል ስለተረዳ እጄ ከኔ ጋር ትሁን ብሎ ጸለየ። አንደኛ ዜና ምዕራፍ 4 ከቁጥር 9 እስከ 10 ድረስ ስንመለከት እጅ ኃይልን፣ ስልጣንን፣ ተግባራዊ እንቅስቃሴን ሊያመለክት ይችላል። የእግዚአብሔር እጅ ስንል ግን የእግዚአብሔርን ምሪትን፣ የእግዚአብሔርን ጥበቃን፣ የእግዚአብሔርን ማበረታቻን፣ የእግዚአብሔርን ጣልቃ ገብነትን፣ የእግዚአብሔርን ስጦታና ሞገስን ያመለክታል። ነህምያ መልካሚቱ የአምላኬ እጅ ብሎ ይገልጸዋል። ነህምያ ምዕራፍ 2 ከቁጥር 8 ላይ ንጉሱ በእኔ ላይ መልካም እንደሆነችው እንደ አምላኬ እጅ ሰጠኝ ብሎ ይናገራል። ነህምያ የንጉሥ አርጤክስስ ጠጅ አሳላፊ ነበር። ለኢየሩሳሌም መፍረስና መቃጠል ትልቅ ሸክም ስለነበረው በእግዚአብሔር ፊት በታላቅ ጾምና ጸሎት ሲጸልይ ቆይቷል። ስለዚህም ንጉሱ በጠየቀው ጥያቄ መሰረት ንጉሱ የሚያስፈልገውን ነገር ሁሉ ሰጠው። ስለዚህ ይህች የሰጠችኝ እጅ የንጉሱ ሳትሆን መልካም የሆነችው የአምላኬ እጅ ናት ብሎ ለእግዚአብሔር እጅ እውቅና ሲሰጥ እንመለከታለን። የእግዚአብሔር እጅ መልካም ልትሆን ትችላለች፣ አሊያም ልትከብድም ትችላለች። አንደኛ ዕዝራ ምዕራፍ 8 ከቁጥር 22 ላይ የአምላካችን እጅ በሚሽቱ ሁሉ ላይ ለመልካም ነው፣ ቁጣዋ ግን እርሱን በሚተውት ላይ ነው ይላል። ስለዚህ እሱን በሚሹት ላይ ለመልካም ትሰራለች ማለት ነው የአምላካችን እጅ። ሁለተኛ የእግዚአብሔር እጅ በአዛጦን ሰዎች ላይ ከበደች፣ አጠፋቻቸውም፣ ድንበራቸውንም በባጭ ተመታ። አንደኛ ሳሙኤል ምዕራፍ 5 ከቁጥር 6 ላይ እንደዚህ ይላል፣ በጠላቶች ላይ በታቦቱና በእስራኤል ጠላቶች ላይ በአዛጦን ሰዎች በፍልስጤም ሰዎች ላይ የአምላካችን እጅ ምን ሆነች? ከበደች፣ አጠፋቻቸውም፣ በባጭ ተመቱ ይላል። ስለዚህ በሌላ መልኩ የእግዚአብሔር የአምላካችን እጅ በጠላቶች ላይ ምን ትሆናለች? ተከብዳለች። ስለዚህ ስትጸልዩ እንደ ያቤጽ እጄ በእኔ ላይ ትሁን እያላችሁ ጸልዩ። የዚያን ጊዜ ሁለት ነገር በሕይወታችሁ ይሆናል። አንደኛ እጁ በእናንተ ላይ ለመልካም ትሰራላችኋለች። የዛን ጊዜ ሞገስ ታገኛላችሁ፣ ትከናወናላችሁ። የእግዚአብሔር እጅ በሕይወታችሁ በነገራችሁ ላይ ጣልቃ ትገባለች። ሁለተኛ በጠላቶቻችሁ ላይ የእግዚአብሔር እጅ ትከብዳለች። ስለዚህ እጄ በእኔ ላይ ትሁን እያላችሁ በሕይወታችሁ ላይ አውጁ፣ ጸልዩ። ተባረኩ።